የጥይት ድምፅ የሚሰሙት ለበዓል መድፍ ሲተኮስ ብቻ ነው። አፍሪካ ውስጥ ዲሞክራሲ ምንድነው ሲባል እኛ ምን አውቀን እነሱን ጠይቋቸው ነው የሚባለው። የሰይጣን ጆሮ ይደፈንና ሀገራቸው ከእንግሊዝ ቀኝ ግዛት ከወጣችበት እንደ አውሮፓውያን አቆጣጠር 1966 ጀምሮ ይኸው ላለፉት 59 ዓመታት መንግስት የምትቀይረው ዓለም በመሰከረለት ዲሞክራሲያዊ ምርጫ ብቻ ነው። ዜጎቿ የአፍሪካ ሀገራትን ማብቂያ የለሽ የእርስ በርስ ጦርነት፣ የመፈንቅለ መንግስት ዜና ሲሰሙ ይገረማሉ። በአፍሪካ ውስጥ ሙስና በብዛት ከማይፈጸምባቸው ሀገራት 3ኛ ደረጃ ተቀምጣለች። አፍሪካ ውስጥ ሀብታም ከሚባሉት ሀገራትም ትመደባለች። የዜጎቿ አማካኝ የነፍስ ወከፍ ገቢ $20,000 ሲሆን ለማነጻጸር የአፍሪካውያን አማካኝ 2900፣ የዓለም ደግሞ $13 ነው። የዜጎቿ ገቢ ከአፍሪካም ከዓለምም አማካኝ ገቢ ይበልጣል ማለት ነው። ለዜጎቿ ሕክምና በነጻ ታቀርባለች። ሕክምና በሀገር ውስጥ የማይቻል ሆኖ ሪፈር ቢባልም እንኳን መንግስት ወጪውን ይሸፍናል። መንግስት ዩኒቨርሲቲ ለሚገቡ ትምህርት በነጻ ያቀርባል። በተጨማሪ በየወሩ የኪስ ገንዘብ ይሰጣቸዋል። ውጭ ሀገር ሄደው ለመማር የሚያበቃ ውጤት ካመጡ በመንግስት ሙሉ ወጪ ይሸፈናል። በሀገሪቱ ውስጥ 90% የሚሆኑት የተማሩ ናቸው። ይህ ሁሉ የሆነው ሀገራቸው ነጻ ስትወጣ ከሩዋንዳ እና ከብሩንዲ ቀጥላ የዓለማችን 3ኛዋ ድሃ ሀገር ነበረች። ዜጎቿ ግን ሀገራቸውን እንደ አዲስ ፈጥረው ይችን ሀገር ቦትስዋና ብለዋታል። ቦትስዋና በደቡባዊ የአፍሪካ ክፍል የምትገኝ የባህር በር የሌላት ሰፊ መሬትና ጥቂት ነዋሪዎች ያሏት ሀገር ናት። በቆዳ ስፋት ፈረንሳይን ትበልጣታለች። በተቃራኒው ግን ፈረንሳይ 68 ሚሊዮን ዜጎች ሲኖሯት ቦትስዋና ደግሞ 2.5 ሚሊዮን ብቻ ነው ያላት። ቦትስዋና ሀብታም ለመሆኗ 2 ምክንያት ይጠቀሳሉ። የመጀመሪያው የፖለቲከኛ ዜጎቿ ብስለት ከምንም በላይ ከህሊናቸው ያሳደራቸው ባህሪያቸው ነው። ቦትስዋና ነጻ ስትወጣ ፕሬዚዳንት ሆነው የተሾሙት ሰር ሰረትሴ ካሃማ ናቸው። ስማቸው በዓለም ብዙም አይታወቅም። ምግባራቸው ግን የሀገራቸውን ህዝብ ከታላቅ መከራ የታደገ ነውና በዜጎቻቸው ዘንድ ለዘላለም ሲታወሱ ይኖራሉ። ፕሬዚዳንት ካማ ቦትስዋናን ከቀኝ ገዢ እንግሊዝ ሲረከቧት በሀገሪቱ የነበረው የመንገድ መሰረተ ልማት 12 ኪሎ ሜትር ብቻ ነበር። ይህ ማለት በሀገር ደረጃ በመሆኑን ልብ ይበሉ። ምክንያቱም ቀኝ ገዢዎች መንገድ የሚገነቡት ሀገሪቱ የሚዘረፍ ሀብት ሲኖራት ብቻ ነው። ቦትስዋና ደግሞ እንደዚህ አይነት ሀገር አይደለችም። ፕሬዚዳንት ካማ ሲረከቧት ዲግሪ የነበራቸው ዜጎች 22 ብቻ ነበሩ። ሃይስኩል የደረሱት ደግሞ 100 ዜጎች። የነፍስ ወከፍ ገቢም $80 ብቻ ነበረ። ከነዚህም የከፋው ደግሞ ነፃ በወጣችበት ወቅት በሁለት ተደጋጋሚ ድርቆች ተመታች። ፕሬዚዳንት ካማ ግን የንጉስ ልጅ ልዑል ነበሩ። ቦትስዋና በድህነት ውስጥ በነበረችበት በዚያ ዘመን ኦክስፎርድ ዩኒቨርሲቲ የተማሩ ከእንግሊዟ ንግስት ኤልሳቤት እጅ ሰር የሚባል ማዕረግ የተሰጣቸው የተከበሩ በሁሉም ነገር የበቁ ሰው ነበሩ። ሀገራቸውን ከእንግሊዝ ሲረከቡ በህዝባቸው ደረጃ ዝቅ ማለትንም መረጡ። ችግሩ ግን ሀገራቸው ከድህነት ሊያወጣት የሚችል የሚታይ የሚጨበጥ ምንም ነገር አልነበራቸውም። እናም ህዝባቸውም ከድህነት ለማውጣት ለማመን የሚከብደውን መንገድ መከተል ነበረባቸው። ካማ በመጀመሪያ የወሰዱት እርምጃ ግልጽ የኢኮኖሚ ስትራቴጂ መንደፍ ነበር። የምንከተለው ኤክስፖርት መር ኢኮኖሚ መሆን አለበት አሉ። የሚደንቀው ግን በእጃቸው ኤክስፖርት የሚደረግ ምርት የላቸውም ነበር። ቦትስዋና ሰፊ ሀገር ትሁን እንጂ መታረስ የሚችለው መሬት 0.4% ወይም 0.4 ከመቶ ብቻ ነው። ታቸው ግን በሀገራቸው ያለውን ማንም ልብ የማይለውን ሀብት ተመልክተዋል። ዜጎቻቸው በመሬት እጥረት ምክንያት እርሻ ባያውቁም የቀንድ ከብት ማርባት ግን ይችሉበታል። ስለዚህ ሀገራቸውን ስጋ ኤክስፖርት የማድረግ አቅም አላት ማለት ነው። ያን ያክል ባይባልም የኮፐርና የኒኬል ማዕድንም ነበራት። እነዚህን አቀነባብረው ወደ ውጭ ለመላክ ግን ገንዘብ ያስፈልጋል። መንግስት ደግሞ ገንዘብ የለውም። እናም ሁለተኛ እርምጃ ተራመዱ። የምንከተለው ነፃ ኢኮኖሚ ነው አሉ። ዝቅተኛ ታክስና ሙስና የሌለበት የመንግስት አሰራር ዘረጉ። የውጭ ባለሀብቶች ወደ ቦትስዋና ገቡ። ይህም የሌላቸው ገንዘብ አመጣላቸው ማለት ነው። መንገዱ አዋጭ ቢሆንም ጊዜ ይፈልጋል። በድርቅ ለተጎዱ እና በበሽታ ለሚያልቁ ዜጎች ቶሎ መድረስ ነበረባቸው። እናም ብድር ማፈላለጋቸውን ጀመሩ። መልካም ስማቸው ዋስትና ሆኗቸው ከIMF ብድር አገኙ። ነገር ግን ትምህርት ቤቱም መንገዱም ሆስፒታሉም የሚገነባው በተማሩ ሰዎች ነው። በዛን ጊዜዋ ቦትስዋና ግን ትምህርት የተማሩ ዜጎች ቁጥር እዚህ ግባ የሚባል አልነበረም። ያላቸው አማራጭ አንድ ነበር። ከእንግሊዝ መንግስት ጋርም ተደራደሩ። በወቅቱ ጥሩ የተማረ ኃይል ከነበራት ከዚምባብዌም ባለሙያዎችን አስመጡ። በህመም ላይ ላሉ ዜጎቻቸው ክትባት በስፋት ተዳረሰ። መሰረተ ልማትም ተስፋፋ። መንገዶች ተሰሩ።
በቀንድ ከብት እርባታ ላይ ለተሰማሩ ዜጎች ከፍተኛ ድጎማ ተደረገ። እንዲህ ውብ ሆና የምትታየው ዋና ከተማቸው ጋቦሮንም ያኔ ነው የተቆረቆረችው። ፕሬዚዳንት ካማ እረፍት አያውቁም። ከግል ባለሀብቶች ጋር በመደራደርም ሰፊ የማዕድን ፍለጋ እንዲካሄድ አደረጉ። ፈጣሪም ሲረዳቸው ነፃ በወጡ በዓመቱ 1967 ከፍተኛ ክምችት ያለው አልማዝ ተገኘ። የቀኝ ገዢዎቻቸው ዓይን ጋርዶላቸው ነበር። ማዕድኑ ሲገኝ የመጀመሪያው ስራቸው ሀገራቸው ከዚህ ማዕድን ተገቢውን ድርሻ ማግኘቷን ማረጋገጥ ነበር። ሁለተኛው ደግሞ ገንዘቡ ለህዝቡ ጥቅም መዋል የሚችልበትን ግልጽና ዘላቂ ስርዓት መዘርጋት። እናም ከማዕድን አውጪ ድርጅቱ ጋር ውጤታማ ድርድርን አደረጉ። ለዚህም ዓለማችን ላይ ውጤታማ የተባለ የመንግስትና የማዕድን አውጪ ድርጅት ሽርክና ተመሰረተ። ሽርክናውም ዴቢስዋና ይባላል። ማዕድን አውጪ ድርጅቱ ዲቤርስ ሲሆን ከፍተኛው ወጪ አውጥቶ ከሚያገኘው ማዕድን 50 በመቶውን ለቦትስዋና መንግስት እንዲከፍላቸው ስምምነት ተደረገ። ከአልማዝ ሽያጭ የሚገኘውን ገቢም ግማሹን ብድር ለመመለስ፣ ግማሹን የዜጎቻቸውን ኑሮ ሁኔታ ለማሻሻል አዋሉት። ፕሬዚዳንት ካማ የቦትስዋናን ታሪክ በጥቂት ዓመታት ብቻ ቀየሩት። የሀገሪቱ ገቢዋና ወጪዋ ሲሰላም ገቢዋ እየበለጠ ገንዘብ ተርፏት የመጠባበቂያ እያለች ማስቀመጥም ጀመረች። ድሃዋ ሀገር የሚለው ስሟም የዓለማችን በፍጥነት በማደግ ላይ ያለችው ሀገር በሚለው ተተካ። ያንን ሁሉ ገንዘብ እያገኙ ሚኒስትሮቿ ለህዝባቸው ኑሮ ሲለፉ ከአንድ ቦትስዋናዊ የተሻለ ህይወት እንዳልነበራቸውም በአካል የሚያውቋቸው በህይወት ያሉ የሀገሪቱ ዜጎች ዛሬም ይመሰክራሉ። ፕሬዚዳንት ካማ የሀገራቸውን ታሪክ ለመቀየር ሲነሱ መታለፍ የሌለባቸውን ቀይ መስመር አስምረው ነበረ። ዜጎቻቸው ዳቦ ብቻ ሳይሆን ሰብአዊ አያያዝም እንደሚያስፈልጋቸው ማለት ነው። በእሳቸው ምክንያትም ዛሬ ላይ ቦትስዋና ሰብአዊ መብት የሚከበርባት የህግ ስርዓት ሀገር ናት። ለሀገሬ ይህን ሁሉ ነገር ሰራሁ ብለው እድሜ ልኬን ስልጣን ላይ ልቆይ አላሉም። ጊዜ ሳያዛንፉ ወቅቱን የጠበቀ ነፃና ፍትሃዊ ምርጫ ያደርጉ ነበር። ያኔ የዘሩት ዘር ፍሬ አፍርቶ ላለፉት 10 ዓመታት ጥይት ሳይጮህ መንግስት ከሚቀየርባቸው ጥቂት የአፍሪካ ሀገራት አንዷ ለመሆን በቅታለች። ካማ በአፍሪካ ምድር ፍጹም የሚያስደንቅ ስራ ሲሰሩ አጋዥ ኖሯቸው ወይም ያለመሰናክል አልነበረም። በስራቸው የነበሩ ባለሙያዎች እንደሳቸው የሀገር ፍቅር ያላቸው ዜጎች ሳይሆኑ የተሻለ አማራጭ ሲያገኙ ጥለው የሚሄዱ ለሚከፈላቸው ደሞዝ የሚሰሩ የሌላ ሀገር ዜጎች ነበሩ። ምክንያቱ ደግሞ በዚያን ወቅት የተማረ ኃይል በሀገሪቱ አናሳ ነበረ። ከምንም በላይ ጎረቤቶቿ ደቡብ አፍሪካና ናሚቢያ በአፓርታይድ ቀኝ ግዛት ስር ነበሩ። ቦትስዋና በአካባቢው ከቀኝ ግዛት ነፃ የወጣች ብቸኛዋ ሀገር ነበረች። በዙሪያ የሚገኙ ሀገራትን የሚገዛው የአፓርታይድ መንግስት ደግሞ አንድ ጥቁር ወጣት መሪ ሀገሩን በዚህ ደረጃ በስኬት ጎዳና መምራቱ በስሩ ለሚገኙት ሀገራት ክፉ ምሳሌ እንዳይሆን ይሰጋል። እናም የሚችለውን እያደረገ ሊያደናቅፈው ይሞክራል። የአፓርታይድ መንግስት በከፍተኛ ደረጃ ሲፈታተናቸው ጥይት መግዣ ወጪ አናወጣም የሚለውን ህጋቸውን ትተው የመከላከያ ሰራዊት ግንባታቸውን እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 1977 በጸደቀ አዋጅ አስጀመሩት። ሀገራቸው ነፃ ከወጣች ከ11 ዓመታት በኋላ መሆኑ ነው። ፕሬዚዳንት ካማ የውስጥ በሽታ ነበረባቸው። ይህን ሁሉ ሲሰሩ ከልብና ከስኳር በሽታ ጋር ሆነው ነበረ። እንደ አውሮፓውያን አቆጣጠር ሐምሌ 13 ቀን 1980 ግን ለቦትስዋና ጥሩ ቀን አልነበረችም። ቦትስዋና የሰው ልጅ አይችለውም ከተባለው አጣብቂኝ ውስጥ በአስደናቂ መንገድ ያወጧት የቁርጥ ቀን መሪዋ በ59 ዓመታቸው ከዚህ ዓለም ድካም አረፉ። ዛሬ ላይ በቦትስዋና ታሪክ ተቀይሯል። 12 ሜትር የነበረው የጥርጊያ መንገድ ወደ 32000 ኪሎ ሜትር የአስፋልት መንገድ አድጓል። መንገዳቸው ተደራሽነቱ ሲገርመን ጥራቱ ደግሞ ከፍተኛ ነው። በዓለም አቀፍ መስፈርት ተመዝኖ 91% አግኝቷል። ቦትስዋና ውስጥ ብዙ ነገር ነፃ ነው። ለምሳሌ ገበሬ መሆን ቢፈልጉ ገንዘብ ባይኖሮት ከእርሶ የሚጠበቀው መንግስት ጋር ሄዶ ገበሬ መሆን ፈልጋለሁ ገንዘብ የለኝም ማለት ብቻ ነው።
መንግስት ትራክተር ልኮ መሬቱን ያሳርስሎታል። ምርጥ ዘርም ማዳበሪያ በነፃ ያቀርብሎታል። ፍራፍሬ ማምረት ከፈለጉም በነፃ የፈለጉትን መጠን ችግኝ ለገበሬዎቹ ከሚመረተው ይሰጡታል። የከብት እርባታም ከሆነ ደግሞ 30 ከመቶውን ወጪ የሚሸፍነው መንግስት ነው። ለመሸጥ ሲያስቡ የመንግስት ተቋማት የሀገር ውስጥ ምርቶችን እንዲገዙ የሚያስገድድ ህግ አለ። በቀጥታ ለህዝቡ ማቅረብ ለሚፈልጉ ገበሬ ደግሞ ለገበሬዎች ብቻ የተዘጋጀ የገበያ ማዕከል አላቸው። ቦትስዋና የመኖሪያ ቤት ውድ ከሆነባቸው የአፍሪካ ሀገራት አንዷ ናት። በዚህ ምክንያትም ዜጎች ቤት እንዲገነቡ መንግስት ድጋፍ ያደርጋል። ቤቴን ራሴ ገነባለሁ ለሚል ዜጋ በ20 ዓመት የሚከፈል 90,000 ፑላ ያበድራቸዋል። ፑላ የቦትስዋና ገንዘብ ሲሆን የአፍሪካ ውስጥ ጠንካራ ከሚባሉት አንዱ ነው። በነፃ ገበያ $1 በ13 ፑላ ይመነዝራል። ቤታቸው ያረጁ ዜጎች ከወለድ ነፃ 60,000 ፑላ ብድር ይሰጣቸዋል። መንግስት በራሱ ዝቅተኛ ገቢ ላላቸው የመንግስት ሰራተኞች ቤት ገንብቶ ያቀርባል። ከፈለጉ ተከራይተው መኖር አሊያም በረጅም ጊዜ ብድር መግዛት ይችላሉ። ቦትስዋና በአልማዝ ማዕድን የታወቀች ሀገር ናት። ዛሬም ድረስ ዓለምን የሚያስደምም መጠን ያለው የአልማዝ ማዕድን ታገኛለች። 2024 ያገኘችው 2494 ካራት አልማዝ ደግሞ ከዛሬ 100 ዓመት በፊት በደቡብ አፍሪካ ከተገኘው 3106 ካራት አልማዝ በኋላ ሁለተኛው ትልቁ አልማዝ ሆኖ ተመዝግቧል። በዓለም ትልቅ ከተባሉት 5 አልማዞች 4ቱ በቦትስዋና ነው የሚገኙት። የቦትስዋና ሁለተኛው ገቢ በቱሪዝም የሚገኝ ነው። ካዙንጉላ ቦትስዋና፣ ዚምባብዌ እና ናሚቢያ የሚያዋስኑት አስደናቂ ስፍራ ነው። ይህ ካዙንጉላ ድልድይ ይባላል። እዚህ ድልድይ ላይ ሆነው 4 ሀገራትን ይመለከታሉ። ዛምቢያ፣ ናሚቢያ፣ ቦትስዋና እና ዚምባብዌ። እነዚህ ሀገራት በአንድ ላይ መመልከት ይችላሉ። በበለጸገ ባህሏ፣ አስደናቂ የተፈጥሮ መልክዓ ምድሮች እና በጠንካራ ኢኮኖሚ የምትታወቀው ቦትስዋና ለአንዳንድ አስደናቂ የሥነ ሕንፃ ግንባታዎች መገኛ ነች። አገሪቱ እጅግ በጣም ብዙ የሚመስሉ ሕንፃዎች የምትታወቅ ባይሆንም ባህላዊ፣ ዘመናዊና ዘላቂነት ያለው አርኪቴክቸር ውህደቱ ሕንፃዎቿን ጎልቶ እንዲወጡ ያደርጋቸዋል። በቦትስዋና ውስጥ 5 ታዋቂ ሕንፃዎች እንመልከት። አንደኛ፣ ብሔራዊ ሙዚየም እና የሥነ ጥበብ ጋለሪ The National Museum and Art Gallery። በቦትስዋና በጋቦሮኒ የሚገኘው ብሔራዊ ሙዚየም እና የሥነ ጥበብ ጋለሪ ሀገሪቱ የበለጸገ የባህል ቅርሶቿን ለመጠበቅና ለማሳየት ያደረገችውን ቁርጠኝነት የሚያሳይ ነው። እንደ አውሮፓውያን አቆጣጠር 1967 የተመሰረተው እና በ1968 ለሕዝብ የተከፈተው ሙዚየም ታሪካዊ ቅርሶቿን የያዘው ብቻ ሳይሆን ለዘመናዊ የኪነ ጥበብና የባህል ልውውጥ ማዕከል ሆኖ የሚያገለግል ሁለገብ ዲሲፕሊናዊ ተቋም ሆኗል። በሥነ ሕንፃ ሙዚየሙ የተዋሃደ የዘመናዊ ዲዛይን እና ባህላዊ አካላት ድብልቅ ያቀርባል። አቀማመጡ የተደራጀው በማዕከላዊ ግቢ ዙሪያ ሲሆን የኤግዚቢሽኑ ክፍሎች ወደ ጓዳ ውስጥ ተከፍለዋል። ይህም የመረጋጋትና የትኩረት ስሜትን ያሳድጋል። ይህ ንድፍ በቤት ውስጥ እና ከቤት ውጭም ባሉ ቦታዎች መካከል እንከን የለሽ ፍሰትን ያመቻቻል፣ የጎብኚዎችን ልምድም ያሳድጋል። እንደ ባክጋትላ እና ባምቡኩሾ ማህበረሰቦችን የሚወክሉ ድጋሚ የተፈጠሩ ጎጆዎችን ለቦትስዋና ልዩ ልዩ የሥነ ሕንፃ ባህሎች መሳጭ ልምድን ይሰጣሉ። ከቅርብ ዓመታት ወዲህ ሙዚየሙ ተቋሞቹን ለማዘመን እና የባህል ማዕከልነቱን ለማስፋት እድሳት ተካሂዷል። እነዚህ እድገቶች የቦትስዋናን እድገትና ልዩነት የሚያንጸባርቁ ሙዚየሙን ወደ ሜትሮፖሊታን ለመቀየር በማለም የቋሚ ጋለሪዎችን እና የእንግዳ መቀበያ ቦታዎችን ማሳደግን ያጠቃልላል። በአጠቃላይ በጋቦሮኒ የሚገኘው ብሔራዊ ሙዚየም እና የጥበብ ጋለሪ የቦትስዋና ያለፈ ታሪክ ማከማቻ ብቻ ሳይሆን የሀገሪቷን ታዳጊ ባህላዊ ገጽታ የሚያሳስብ የሥነ ሕንፃ ዲዛይንና ልዩ ልዩ ኤግዚቢሽኖች የሚያከብር ተለዋዋጭ ቦታ ሆኖ ያገለግላል። ሁለተኛ፣ የቦትስዋና ማዕከላዊ ባንክ ሴንትራል ባንክ ኦፍ ቦትስዋና በጋቦሮኒ 1975 የተቋቋመው ሕንፃው ተቋሞቹን ለማዘመንና ከዘመናዊውም የሥነ ሕንፃ እና የአካባቢ ጥበቃ ደረጃዎች ጋር ለማጣጣም ጉልህ የሆነ የማሻሻያ ግንባታ አድርጓል። የተሻሻለው ዋና መስሪያ ቤት በኦገስት 23 2023 በፕሬዝዳንት ማክዌስቲስቲ በይፋ ተመረቀ። ይህም ለተቋሙ አዲስ ዘመንን ያመለክታል።
የህንፃ ግንባታው በአዲስ መልክ በኮአርክ አርክቴክቸራል አርክቴክቶች የተመራ ሲሆን መሪ አርክቴክት ክሪስ ማላን በ7 ዓመታት ጊዜ ውስጥ ፕሮጀክቱን በበላይነት ይቆጣጠሩት ነበር። የንድፍ ፍልስፍና ዘላቂነት፣ የተግባራዊነት እና የዘመናዊ መገልገያዎች ውህደት ላይ ያተኮረ ነው። በግምት 70% የሚሆኑት የመጀመሪያዎቹ መዋቅሮች እንዲቆዩና እንደገና ጥቅም ላይ እንዲውሉ ተደርገዋል። ይህም የቦታውን ታሪካዊ ይዘት ለመጠበቅ እና ለሀብት ቅልጥፍና ያላቸውን ቁርጠኝነት ያሳያል። የመልሶ ማልማቱ ዋና ገጽታ ባለ 6 ኮከብ አረንጓዴ ህንፃ ደረጃን በማግኘቱ ለአካባቢ ዲዛይን የዓለም አመራር ምድብ ውስጥ ማስቀመጡ ነው። ይህ ልዩነት እንደ አውሮፓውያን አቆጣጠር በኖቬምበር 2022 በደቡብ አፍሪካ አረንጓዴ ህንፃ ካውንስል የሽልማት ስነ ስርዓት ላይ እውቅና ያገኘ ሲሆን ፕሮጀክቱ ሁለቱም ከፍተኛ ደረጃ የተሰጠው የህንፃ ሽልማት በተቀበለበት ወቅት ነው። ህንፃው የካርቦን ኔት ዜሮ ሁኔታን በማቀድ ኃይል ቆጣቢ ቴክኖሎጂዎችን ተግብሮ የአየር ንብረት ቁጥጥርና የፎቶቮልታይክ ኃይል ማመንጫን ያካትታል። የቦትስዋና ባንክ ዋና መስሪያ ቤት መልሶ ማልማት ቀጣይነት ያለው የህንፃ ጥበብ፣ የተግባር ንድፍ እና የባህል ጠቀሜታ የተዋሃደ ውህደት ምሳሌ ነው። ቦትስዋና ለእድገት፣ ለከባቢ ጥበቃና የፋይናንስ ተቋሞች ለማዘመን ያላትን ቁርጠኝነት እንደማሳያ ነው። የሶስቱ ዴግኮሲ ሐውልት (3 ዴግኮሲ ሞኑመንት) የሶስት ዴግኮሲ ሐውልት በቦትስዋና በጋቦሮኒ ማዕከላዊ የንግድ ዲስትሪክት (CBD) ውስጥ ይገኛል። የተገነባው የቦትስዋና የነፃነት ጉዞ እና የብሔራዊ ኩራት ምልክት ሆኖ ነው። አወቃቀሩ እያንዳንዳቸው 5.4 ሜትር ቁመት ያላቸው 3 ትላልቅ የነሐስ ሐውልቶች አሉት። እነሱም የቦትስዋና አስፈላጊ ታሪካዊ መሪዎችን ይወክላሉ፤ ዴግኮሲ ካማ፣ ዴግኮሲ ሰቤሌ እና ዴግኮሲ ቤተን። እያንዳንዱ የሐውልት አለቆቹን የባህል ልብስ ለብሰዋል፣ በኩራትና በክብር አገላልጾ ቀጥ ብለው ይቆማሉ። በትክክለኛ ዝርዝሮች በከፍተኛ ትኩረት ተቀርጸዋል። ሐውልቶቹ በድንጋይ መድረክ ላይ ቆመው በትልቅ አደባባይ ተከበው ይገኛሉ። አደባባዩ በጂኦሜትሪክ ንድፍ በተደረደሩ የሚያብረቀርቁ የድንጋይ ንጣፎች ተሸፍኗል። ይህም የጎብኚዎችን ዓይን ወደ ሐውልቱ እያመራ ነው። ጣቢያው ለህዝብ ስነ ስርዓት እና ለሀገሪቱ ዝግጅትም ተስማሚ ያደርገዋል። በተመሳሳይ ሐውልቱ ውስጥ ጥቅም ላይ ከሚውሉት ቁሳቁሶች ውስጥ ለሐውልቶቹ የነሐስ እና ለአደባባዩ ግራናይት እና የተጣራ ድንጋይ ያካትታሉ። እነዚህ ቁሳቁሶች ጥንካሬን፣ ጽናትን እና ከቦትስዋና የተፈጥሮ ገጽታ ጋር ያለውን ግንኙነት ያመለክታሉ። የሀገሪቱን የበለጸገ የባህል ቅርስ ለማንጸባረቅ ስውር ባህላዊ ጭብጦች በንጣፍ ላይ ተካተዋል። የሐውልቶቹ 3 ማዕዘን አቀማመጥ በአለቃዎቹ መካከል ያለውን አንድነት እና የአገሪቱን መመስረት ይወክላል። በሐውልቶቹ ዙሪያ ያለው ክፍት ቦታ ነፃነትን እና ዲሞክራሲን ያመለክታል። ከፍ ያለ መድረክ ለመሪዎቹ አክብሮትን ያሳያል። በቅርሶቹ ላይ ትኩረት ለማድረግ በመታሰቢያ ሐውልቱ ዙሪያ የመሬት አቀማመጥ ቀለል ተደርጎ ተሰርቷል። የሚገርመው ሐውልቱ በተለያዩ የአፍሪካ ክፍሎች ግዙፍ ሐውልቶችን በመስራት የሚታወቀው ማንሱዳ ኦቨርሲስ ፕሮጀክቶች በሰሜን ኮሪያ የግንባታ ኩባንያ ነው። ከታላቅና ምሳሌያዊ ንድፎች ጋር ያላቸው ልምድ የ3 ዴግኮሲ ሐውልት ግርማ ሞገስን ለመቅረጽ ረድቷል። 4 የቦትስዋና ዓለም አቀፍ የስብሰባ ማዕከል ቦትስዋና ኢንተርናሽናል ኮንቬንሽን ሴንተር በጋቦሮኒ ቦትስዋና የሚገኘው ግራንድ ፓልም ሆቴል፣ ካሲኖ እና ኢኖቬሽን ሪዞርት ውስጥ የሚገኘው የጋቦሮኒ ዓለም አቀፍ የስብሰባ ማዕከል በክልሉ ውስጥ ላሉ ኮንፈረንሶች እና ዝግጅቶች ዋና ቦታ ሆኖ ይቆማል። ይህ ዘመናዊ ተቋም ከዓለም አቀፍ ኮንፈረንስ እስከ የሀገር ውስጥ ኤግዚቢሽኖች ድረስ የተለያዩ ዝግጅቶችን ለማስተናገድ የተነደፈ ነው። በስነ ህንፃ በግምት 5000 ካሬ ሜትር ውስጥ ባለ 2 ፎቅ ህንፃ ነው። ዲዛይኑ ዘመናዊ ውበትን ከተግባራዊ ቦታዎች ጋር ያዋህዳል። ይህም ትልቅ ዋና ፎየር እና የቅድመ ስብሰባ ቦታ ወደ ቀዳሚ የስብሰባ ተቋማት የሚወስድ ነው። ማዕከሉ የመልቲሚዲያ አቅምና ተለዋዋጭ የመብራት ስርዓቶች ጨምሮ የላቀ የኦዲዮ ቪዥዋል ቴክኖሎጂ የተገጠመለት ሲሆን ይህ የተለያዩ ዝግጅቶችን ፍላጎቶችን የሚያሟላ ነው። ኦዲዮ ስዊት በመባል የሚታወቀው ዋናው ቦታ
1550 ካሬ ሜትር ስፋት ያለው ሲሆን በሲኒማ ስታይል እስከ 1807 ተወካዮችን ማስተናገድ ይችላል። ይህ ስብሰባ 6 የተለያዩ አወቃቀሮችን ያቀርባል። ይህም ለድግስ፣ ለኮንፈረንስ፣ ለኮንሰርቶች እና ዋና ዋና የስፖርት ዝግጅቶች ተስማሚ ያደርገዋል። በተጨማሪ መገልገያዎች በተናጠል ወይም ሊጣመሩ የሚችሉ የሴረንዴላ ክፍሎች እና ልዩ የሆኑ የሳንታ ዋኒ ስዊትስ የቪአይፒ እንግዶች የግል መዳረሻ እና መገልገያዎችን ያካትታል። ከጋብሮኒ ከተማ መሃል በደቂቃዎች ርቀት ላይ እና ከሳር ሴርታኒ ካማ ዓለም አቀፍ አውሮፕላን ማረፊያ 12 ኪሎ ሜትር ርቀት ላይ የሚገኘው ይህ ህንፃ ስትራቴጂካዊ ቦታ ለሀገር ውስጥም ሆነ ለዓለም አቀፍ ተሰብሳቢዎች ተደራሽነቱ ትልቅ ነው። ከግራንድ ፓልም ሪዞርት ጋር ያለው ውህደት ለእንግዶች ምቹ የመስተንግዶ፣ የመመገቢያና የመዝናኛ አማራጮችን ይሰጣል። ይህም ለዝግጅት ተሳታፊዎቹ ሁሉን አቀፍ ተሞክሮ ይፈጥራል። 5ኛ አዲሱ የፓርላማ ህንፃ ኒው ፓርላመንት ቢልዲንግ። በቦትስዋና በጋቦሮኒ የሚገኘው አዲሱ የፓርላማ ህንፃ የሀገሪቱ የዲሞክራሲ እሴቶች ዘመናዊ መገለጫ ሆኖ የታሰበ ነው። የወቅቱን የስነ ህንፃ ዲዛይን ከባህላዊ ዲዛይን ጋር በማዋሃድ ተሰርቷል። በአኮስቲክስ፣ ለመብራት እና ለመቀመጫ ዝግጅቶች ውጤታማ ግንኙነትን እና የውሳኔ አሰጣጥን የሚያበረታቱ ናቸው። ዲዛይኑ በተጨማሪ ኃይል ቆጣቢ ስርዓቶችን እና ለከባቢ ጥበቃ ተስማሚ የሆኑ ቁሳቁሶችን በመጠቀም ዘላቂነትን ያጎላል። የተፈጥሮ ብርሃን የሚበዛው መስኮቶችን እና ክፍት ቦታዎችን በማስቀመጥ የህንፃውን የካርበን አሻራ በመቀነስ አዲሱ የፓርላማ ህንፃ ቦትስዋና ለዲሞክራሲ፣ ለባህል ጥበቃ እና ለዘላቂ ልማት ያላትን ቁርጠኝነት የሚያሳይ ነው። ዘመናዊ የንድፍ መርሆችን ከባህላዊ ተጽዕኖዎች ጋር በማዋሃድ የወደፊቱን በጉጉት በመጠባበቅ ያለፈውን ጊዜ የሚያከብር ቦታ ይፈጥራል።